እንደምንድናችሁ ወንድሞቼና እህቶቼ እንደምን ከረማችሁ? እግዚአብሔር ጸጋና ሰላም ለእናንተ ይብዛ። ከዮሐንስ ራእይ ምዕራፍ 1 ቁጥር 6 ጀምሮ ያለውን ቃል አነባለሁ። ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። እነሆ ከዳመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እግዚአብሔር ይመስገን። ወንድሞቼና እህቶቼ ዛሬ እግዚአብሔር ሊናገረን የሚወደው ነገር አለ። ኢየሱስ ይመጣል፣ ኢየሱስ ይመለሳል። ነገር ግን ኢየሱስ ይምጣልህ ወይስ ይምጣብህ? ኢየሱስ ይምጣልሽ ወይስ ይምጣብሽ? ዋይ ዋይ ማለት ይሻላል ወይስ ከደስታ ጋር አሜን አሜን እሰይ እሰይ ጌታ ይመጣልኝ ብለን መቀበል ይሻለናል? የትኛው ይሻለናል? ይህንን የምልበት ምክንያት አለኝ። የኢየሱስ መምጣት ሁለት አይነት ሰዎችን ነው የሚያሳየን። የሚመጣላቸው ሰዎችና የሚመጣባቸው ሰዎች አሉ። በኢየሱስ መምጣት የሚደሰቱ ሰዎችና ዋይ ዋይ የሚሉ የሚደነግጡ ሰዎች አሉ። የጌታ ፊት የሚናፍቃቸው ሰዎችና የጌታ ፊት የሚያስፈራቸው ሰዎች አሉ። እነዚህ የመጀመሪያዎቹ ጌታ የሚመጣላቸው ናቸው። ጌታን የናፈቁት እሱም የናፈቃቸው ናቸው። የክብሩ ተካፋይ የሆኑ ናቸው። ጌታ ሊወስዳቸው የሚመጣላቸው ናቸው። አንዱም ከሚመጣበት ምክንያት መሃል እነሱ ናቸው። እነዚህ የመጀመሪያዎቹ ሰዎች ልጆች የሆኑ ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው የተቀበሉ እሱን ተስፋ ያደረጉ የሚኖሩ ናቸው። በኢየሱስ ክርስቶስ ጌታነት፣ አምላክነት፣ አዳኝነት ያመኑ ናቸው። ሁለተኞቹ ግን የሚመጣባቸው ናቸው። እነዚህ ክርስቶስ ተቃዋሚ ናቸው። ልጆች አይደሉም፣ በጎች አይደሉም። ይልቁንም የሰይጣን ልጆች ናቸው። ከሰይጣን ጋር አብረው ክርስቶስን የሚቃወሙ ናቸው። በዚህ ምድር ላይ የዘላለም ሕይወትና ተስፋ የሌላቸው ናቸው። እነዚህ ጌታን የሰቀሉት፣ ያፌዙበት፣ ያሳደዱት፣ የሰደቡት ናቸው። እነዚህ በፍቃዱ ሳይሆን በፍቃዳቸው የሚመላለሱ ናቸው። ስለዚህ እነዚህ ሲያዩት ዋይ ዋይ ይላሉ። ቃሉ እንደሚናገረው ይሸበራሉ፣ ይደነግጣሉ። ለካ እውነት ነበር፣ ለካ ከንቱ አልነበረም እነዚህ የሚያመልኩት ብለው የሚደነግጡ ናቸው። ስለዚህ ዛሬ ኢየሱስን አምነን ብንቀበል፣ እንደ ግል አዳኛችን አድርገን ብናምንበት ኢየሱስ ይመጣልናል። ደግሞም ኢየሱስን እንደ ጌታችን እንደ አዳኛችን አድርገን የተቀበልን መዳናችንን ብንጠብቅ ኢየሱስ ይመጣልናል። ዛሬ ንስሐ የሚያስፈልገንም ከእግዚአብሔር መንገድ ርቀንም ያለን ሰዎች እንመለስ። በክፉ ነገር የተያዘን ሰዎችም እንመለስ። ኢየሱስ ክርስቶስ ይመጣልና፣ ኢየሱስ ክርስቶስ ይመለሳልና። አዎ ከሰማይም የመጣ እሱ ብቻ ነው። ወደ ሰማይ የሚወጣ እሱ ብቻ ነው። ተመልሶም የሚመጣው እሱ ብቻ ነው። ስለዚህ ኢየሱስ ክርስቶስ ለምን እንደሄደ በዮሐንስ ወንጌል ምዕራፍ 14 ላይ ሲናገር
እንደዚህ ያላቸው ደቀ መዛሙርቶቹ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባልኳችሁ ነበር። ስፍራ አዘጋጀላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጀውላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ አለ። ኢየሱስ ሁለተኛ የሚመጣው ወዳዘጋጀልን ስፍራ ሊወስደን፣ እሱ ወዳለበት እኛም በዛ እንድንኖር ነው። ሊወስደን ነው የሚመጣው። ስለዚህ ከዚህ ከኢየሱስ ክርስቶስ ክብር ተካፋይ እንድንሆን ዛሬ ራሳችንን ለእግዚአብሔር ልንሰጥ ይገባል። ኢየሱስ ከሚመጣላቸው ሰዎች መሃል ልንሆን ይገባል እንጂ ኢየሱስ ከሚመጣባቸው ሰዎች መሃል ልንሆን አይገባም። ወንድሞቼ እህቶቼ፣ ዛሬ እንንቃ። የሚያድነው ለዘላለምን ሕይወት የሚሰጠን በሰማይ እሱ ባለበት ሊያኖረን የሚችለው ክርስቶስ ኢየሱስ ብቻ ነው። እንደምንድናችሁ ወንድሞቼና እህቶቼ? እንደምን ከረማችሁ? እግዚአብሔር ጸጋና ሰላም ለእናንተ ይብዛ። ከዮሐንስ ራእይ ምዕራፍ 1 ቁጥር 6 ጀምሮ ያለውን ቃል አነባለሁ። ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። እነሆ ከዳመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እግዚአብሔር ይመስገን። ወንድሞቼና እህቶቼ ዛሬ እግዚአብሔር ሊናገረን የሚወደው ነገር አለ። ኢየሱስ ይመጣል፣ ኢየሱስ ይመለሳል። ነገር ግን ኢየሱስ ይምጣልህ ወይስ ይምጣብህ? ኢየሱስ ይምጣልሽ ወይስ ይምጣብሽ? ዋይ ዋይ ማለት ይሻላል ወይስ ከደስታ ጋር አሜን አሜን እሰይ እሰይ ጌታ ይመጣልኝ ብለን መቀበል ይሻለናል? የትኛው ይሻለናል? ይህንን የምልበት ምክንያት አለኝ። የኢየሱስ መምጣት ሁለት አይነት ሰዎችን ነው የሚያሳየን። የሚመጣላቸው ሰዎችና የሚመጣባቸው ሰዎች አሉ። በኢየሱስ መምጣት የሚደሰቱ ሰዎችና ዋይ ዋይ የሚሉ የሚደነግጡ ሰዎች አሉ። የጌታ ፊት የሚናፍቃቸው ሰዎችና የጌታ ፊት የሚያስፈራቸው ሰዎች አሉ። እነዚህ የመጀመሪያዎቹ ጌታ የሚመጣላቸው ናቸው። ጌታን የናፈቁት እሱም የናፈቃቸው ናቸው። የክብሩ ተካፋይ የሆኑ ናቸው። ጌታ ሊወስዳቸው የሚመጣላቸው ናቸው። አንዱም ከሚመጣበት ምክንያት መሃል እነሱ ናቸው። እነዚህ የመጀመሪያዎቹ ሰዎች ልጆች የሆኑ ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው የተቀበሉ እሱን ተስፋ ያደረጉ የሚኖሩ ናቸው። በኢየሱስ ክርስቶስ ጌታነት፣ አምላክነት፣ አዳኝነት ያመኑ ናቸው። ሁለተኞቹ ግን የሚመጣባቸው ናቸው።